ባለሀብት ሴት ገንዘብ ያላት ሴት ምናምን ባገኝ ማግባት አልፈልግም። ለምን ማግባት እንደማልፈልግ ታውቃለህ? የሴት ገንዘብ ምን ጊዜም ሴት አድርጎ ነው የሚኖረው። ገብቶሃል? ሴት ሰራችበት ቤት ሂጄ መግባት አልፈልግም። የሁሉ ጊዜ ብዙ ሰዎች አቋሜን ያውቃሉ። ሴት ቤት ሂጄ መኖር አልፈልግም። ሴት ልጅ ቤት ከምኖር እንደው በቃ ገንዘብ እንኳን አጥቼ ብቸጋገር ራሱ የሷን ቤት አከራይቼ የሷን ቤት ኪራይ ተቀብዬ እዚህኛው ቤት ኪራይ ገብቼ ነው። ብዙ ሰው ሰውነቴን ሲያይ ምናምን ሀብታም እየመሰልኳቸው ምናምን እንዲሁም ልጅ ያለኝ ምናምን አድርገው የሚያስቡ ባለሀብት ሴት ገንዘብ ያላት ሴት ምናምን ባገኝ ማግባት አልፈልግም። ለምን ማግባት እንደማልፈልግ ታውቃለህ? የሴት ገንዘብ ምን ጊዜም ሴት አድርጎ ነው የሚኖረው። ገብቶሃል? ሴት ሰራችበት ቤት ሂጄ መግባት አልፈልግም። የሁሉ ጊዜ ብዙ ሰዎች አቋሜን ያውቃሉ። ሴት ቤት ሂጄ መኖር አልፈልግም። ሴት ልጅ ቤት ከምኖር እንደው በቃ ገንዘብ እንኳን አጥቼ ብቸጋገር። ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ውድ ፋሚሊዎቼ እንዴት ናችሁልኝ? እኔ ያለው አልሐምዱሊላህ ማለት ነው። ዛሬ እንግዲህ የምንገኘው በውርጌሳ ዝቅ ወዳለችው ወደ ናስ ሜዳ ሰፈር እንገኛል ማለት ነው። እንደምታዩት ነው እንግዲህ በኋላ መጨረሻ የምናሳያችሁ ይሆናል። ዛሬ ከሰያ ጋር ነው ማለት ነው ያለ ነው እና እስኪ አብረን ዘና ፈታ እንበል። በመጀመሪያ ግን ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ ማለት ነው። እንቀጥላል ማለት ነው። እንግዲህ ሰያ የምትላችሁ አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የማሚ ዩቲዩብ ቻናል ተከታታዮች እንዴት ናችሁልኝ? ደህና ናችሁ ወይ? የኔም ተከታዮች ሰላም ብያለሁ። ያው ዛሬ እንግዲህ ካሜራማን የለንም፣ እኛውን ስልኩን ይዘን የምናወራችሁ። ያው እንግዲህ አጋጣሚ የሚጠይቀኝ ጥያቄ ያለው እሱ ስለምን እንደሚጠይቀኝ እኔ ያላውቅም። ዛሬ የምትጠይቀው ጥያቄ አለ ብለዋል። እኔ አውቃለሁ። ያው እንግዲህ ሁላችሁም አብራችሁን ቆዩ። በመጀመሪያ ያው እንግዲህ አዲስ ቻናል ነው ነግረናችኋል በባለፈውም። አሁንም ቢሆን ይሄን ቪዲዮ ለመጀመሪያ ጊዜ እየተከታተላችሁ ያላችሁት ወንድሞቼ ሰብስክራይብ እያደረጋችሁ አሳድጉት። እናንተ ሰብስክራይብ ስታደርጉ እኛ እንበረታታለን፣ ወንድማችንም ይበረታል ማለት ነው። በሀገሩ ላይ ሰርቶ የመቀየር ቻንስ ይኖረዋል። ዛሬ እንግዲህ በጣም ደስ በሚል ቦታ ላይ ነው ያለነው። ባይዘው ይሄን ይመስላል። እስኪ ወደ ጥያቄው ግባ ማሚ፣ ቀለል አድርጊው ጥያቄው። አሪፍ እንግዲህ ዛሬ ምንድነው እኔ ሰያን መጠየቅ የምፈልገው ብዙ ሰዎች ጠይቀውት መልስ ስላላገኙለት ጥያቄ እንግዲህ እኔም ከብዙሃኑ ጋር የኔም ጥያቄ ስለነበረ መጠየቅ ፈልጋለሁ ማለት ነው። እና ከችኮችም አንዳንድ ጥያቄ ስለደረሰኝ ነው ማለት ነው እሱንም ጠይቀው። ሰያ በመጀመሪያ ጥያቄ ምንድነው የማታገባው ለምንድነው? እስካሁንስ ለምንድነው ያላገባኸው? ለምንድነው የማግባት ፍላጎት የሌለ? እንዴት ነው ሴት ባለበት ሀገር እንዴት ነው ያለስዳር ያለው ማለት ነው? ይሄ ነው ጥያቄ። በመጀመሪያ ስለ አለማግባቴ ጥያቄ አንተም ሳትሆን ብዙ ጊዜ ከሁለት አመት በላይ ጥያቄ ስትጠይቅ የኖርኩት ጥያቄ ነው። መልስ ሰጥቻለሁ በራሴም ቻናል። እኔ አግብቼ የማስተዳደር አቅሙ የለኝም። አሁን ላይ ብዙ ሰው ሰውነቴን ሲያይ ምናምን ሀብታም እየመሰልኳቸው ምናምን እንዲሁም ልጅ ያለኝ ምናምን አድርገው የሚያስቡ ሰዎች አሉና እኔ ለማስተዳደር አልችልም። ምክንያቱም እንደማንኛውም ሰው አግብቶ የማስተዳደር አቅሙ አለኝ ማለት አግብቶ እንደማንኛውም ሰው አገባ ተብሎ በቤት ኪራይ እየተንገላታች እንድትኖር አልፈልግም። ምክንያቱም የራሴ ቤት እንዲኖረኝ እፈልጋለሁ። የራሴ መኪና ቢኖረኝ ደስ ይለኛል። በጣም ደስተኛ ሆና ፍክት ብላ ልጆቿን እንድታሳድግ ስለምፈልግ ለዛ ነው ብዙ ጊዜ የማላገባው። ጥያቄው ግልጽ ነው። ሌላ ተጨምሮ ነገር ታለ ጨምር። በጣም አሪፍ ግልጽ ሆኖልኛል። ግን አሁን አንተ ሴትን ያልተመኘህበት ወይም ደግሞ አግባት ያልፈለከው ምክንያት የገንዘብ ማጣት ከሆነ ምናልባት ገንዘቡን ያላት ሴት ብትኮንና ፍቅር ብቻ የምትፈልግ ማለት ነው። እንግዲህ ባል ብትፈልግ ማለት ነው፣ ፍቅር የጎደላት ማለት ነው። እንግዲህ ባል የሌላት እንግዲህ የገንዘብ ችግር የሌለባት ሴት ብትኖርና ያን አጋጣሚ አንተ ብታገኝ ምን ታስባለህ? ይሄ ብቻ ከሆነ ችግር እንደዚህ አይነት እድል ብታገኝስ? በጣም ጥሩ ጥያቄ ነው። እኔ ባለሀብት ሴት ገንዘብ ያላት ሴት ምናምን ባገኝ ማግባት አልፈልግም። ለምን ማግባት እንደማልፈልግ ታውቃለህ? የሴት ገንዘብ ምን ጊዜም ሴት አድርጎ ነው የሚኖረው። ገብቶሃል? ሴት ሰራችበት ቤት ሂጄ መግባት አልፈልግም። የሁሉ ጊዜ ብዙ ሰዎች አቋሜን ያውቃሉ። ሴት ቤት ሂጄ መኖር አልፈልግም። ሴት ልጅ ቤት ከምኖር እንደው በቃ ገንዘብ እንኳን አጥቼ ብቸጋገር
ራሱ የሷን ቤት አከራይቼ የሷን ቤት ኪራይ ተቀብዬ እዚህኛው ቤት ኪራይ ገብቼ ነው ኪራይ ይዤ ነው መኖር ነው የማስበው ማለት ነው። ስለዚህ እኔ ገንዘብ ሳይኖረኝ ገንዘብ ያላት ሴት ባገኝ አላገባም። ሌላ የምትጨምረው ጥያቄ አለ? በጣም አሪፍ። እንደዛ ከሆነ እንግዲህ ይመስለኛል አሁን አንተ እንደዛ ካልክ የሴትም ገንዘብ አልፈልግም እንግዲህ በገንዘብ በልጣኝ እኔም አልፈልግም ካልክ ማለት እንግዲህ ብዙ መስፈርት ይኖርሃል ማለት ነው አንተ ትዳር ለመያዝ ማለት ነው። ስለዚህ ያ መስፈርት ምናልባት ባነገረኝም እንግዲህ ያው ማሟላት ይኖርብሃል አይደል ብዙ ነገር። ስለዚህ እሱ ነገር ማሟላት አሁን ባለህበት ታይም ላይ አሁን ባለህበት ጊዜም ደግሞ ያው እርሚያችንም እየሄደ ነውና ሶ ምንድነው የምልህ አሁን በዚህ ጊዜያችን ከዚህ በኋላስ እንዴት ነው ልናሟላው እንችላለን? እንዴት ነው እስከምናሟላስ ብቻ መሆን ይችላል? ከባድ አይሆንብህም? እንዴት ነው? አይ ከባድም ቢሆን ወይም ጥሩ ኑሮ ቤተሰቦቿ ጋር እየኖረች የባለ ሀብት ልጅ ሁና በፍቅር ይበልጣል ብለህ ከገንዘብ ፍቅር ይበልጣል ብለህ ከቤቶቿ አስወጥተህ አምጥተህ ቤተሰቦቿ ጋር ጽድት ብላ እየኖረች አንተ ዘንድ ግን ቁሽሽ ብላ የምትኖር ከሆነ የሷንም ህሊና መስበር ነው። ፍቅር ብላ ብዙ ልትጎዳለት ትችላለች። ነገር ግን ያን ፍቅር ብላ የመጣችው ፍቅር ያለ ገንዘብ ባዶ ነው። ገብቶሃል? ገንዘብም ያለ ፍቅር ባዶ ነው። ሁለቱም ሲሟላለህ ጥሩ ነውና በጣም ድሃ የሆነችን ሴት ማንጥቼ እኔም ድሃ መሆን አልፈልግም። ገባህ? ምክንያቱም አንዳንድ ጊዜ ምን ይላሉ መሰለህ ተለቅ ያሉ ሰዎች ጋር ስታወራ አይ ሴት ልጅ ስታገባት እርዝቅ ይዛ ትመጣለች ይችላል። እርዝቅም ብቻ ሳይሆን ችግር ይዛበት ትመጣለች። ገብቶሃል? አያስቅም። ነገ ጧት አንተ ጥሩ ላይፍ እየኖርክ ብቻህን ያችን ልጅ እርዝቅ ይኖራታል ብለህ ወይም ፍቅር አለን ብለህ አንተተህ የሆነ ችግር ይዛብህ በመጣ የብሱን ሞትክ። አየህ እሷንም ትገላታለህ የብሱን ማለት ነው። ስለዚህ እስከ ተስፋ መቁረጥ ድረስ ትደርሳለህ። ያ ከመሆኑ በፊት ህልምህን ማሳካት ቢያንስ ወንድ ልጅ ከማግባቱ በፊት ቤት ሊኖረው ይገባል። ሌላውን ተው። ቤት ካለ ሰርተን እንኳን እንቀየራለን። የቀን ስራ ሰርቶ ቢሆን ሰው ያድራል። ነገር ግን ቤት ኪራይ በጣም ከባድ ነው። አግብቶ ቤት ኪራይ ስለሚደብረኝ ነው። ብቻዬን ቢያባሩኝም ያችነው አንድ ፍራሽን ይዤ ዞራለሁ ብዬ ነው። ገብቶሃል? ግልጽ የሆነልሽ ይመስለኛል። ልጅ ስለሆንሽ ላይ ገባሽ ይችላል። እንግዲህ ሌላ የምትጨምረው ነገር ያለው ነገር ተመችቶኛል። ባጭሩ ራስን መቻል የተሻለ ነው ማለት ነው። እንግዲህ በዚህ አጋጣሚ ብዙ አይነት ወንዶች ትገኛላችሁ ማለት ነው። እናንተ ምንም ነገር ሳይኖራችሁ እዚህም ሆናችሁ ከሴት የምትቀበሉ ሊኖሩ ይችላላችሁ። ምናልባትም ደግሞ አግብታችሁ ልካችሁ እዚህ ያለ ብዙ ነገር ልትሰሩ ትችላላችሁ ማለት ነው። በዚህ አጋጣሚ ያው ያንተን አስተሳሰብ ሳላደንቅ አላልፍም ማለት ነው። ያው ብዙ ሰዎች እንደዚህ ይላሉ። በእርግጥ ከትዳር በኋላ እንዳልከው ርዝቅ ይመጣል ይላሉ። በነገራችን ላይ ትክክል ናቸው። እነሱም 50% ገድፋቸዋለሁ ማለት ነው። ነገር ግን